ብዙዎቻችሁ ጀምናይ ሲባል ሰሙ ይችላልላችሁና በዚህ ቪዲዮ ዛሬ ሙሉ ለሙሉ ስለ ጀምናይ ያሉትን ነገሮች በሙሉ አክሰስ የምታደርጉበትን ፉል ኮርስ ነው ያዘጋጀውላችሁ። ሶ በዚህ ፉል ኮርስ እያንዳንዱን የጀምናይ ፊቸሮች እናያለን። ጀምናይ ምን ነገሮችን ይሰራል፣ ምን ነገሮችን አይሰራም፣ ምን ነገሮችን አክሰስ ማድረግ ይችላልላችሁ እያንዳንዱን ነገር ራይት። አጠቃላይ ኢንተርፌሱን እንትን ከማድረግ ጀምሮ ደግሞ አጠቃላይ ጀምናይ ከመክፈት ጀምሮ ኢንተርፌሱን እያንዳንዱ ነገር አንደርስታንድ ከማድረግ ጀምሮ የተለያዩ ፊቸሮችን አክሰስ እንዴት ማድረግ እንደምትችሉ እሱን እናሳያለን። ወር ደግሞ እሱን እያንዳንዱ ነገር ታውቃላችሁ አክሰስ ማድረግ ይችላል ከተለያዩ አፖች ጋር ኮኔክት እንዴት እንደምታደርጉ ራይት። የተለያዩ የጉግል ፕሮዳክት ወር ደግሞ የጉግል አፖች አሉ። ከዛ በተጨማሪ ሌሎች አፖች ጋር እንዴት ኮኔክት አድርጋችሁ እንዴት እንደምትጠቀሙ አሳያችኋለሁ። ከዛ በተጨማሪ ጀምናይ እንዴት ጀምናይ ውስጥ እዛው ጀምናይ ጋር እንዴት ሚኒ አፕ የራሳችሁን ሚኒ አፕ ዴቨሎፕ እንደምታደርጉ አሳያችኋለሁ ማለት ነው። ከዛ በተጨማሪ ደግሞ እያንዳንዱን የጀምናይ ፊቸሮች ራይት እንዴት ኖትቡክ ኤልኤም ከጀምናይ ጋር ኢንቴግሬት አድርጋችሁ እንደምትጠቀሙ እንዴት ኖትቡክ እንደ የራሳችሁን ኖትቡክ አዘጋጅታችሁ ስለ አንድ ስፔሲፊክ ስለሆነ ነገር እንዴት አክሰስ ማድረግ እንደምትችሉ እንዴት ቻት እንደማድረግ እንደምትችሉ አሳያችኋለሁ። እያንዳንዱን የጀምናይ ፊቸር ከዜሮ ጀምረን እስከ መጨረሻ ድረስ በዚህ ፉል ኮርስ ወር ደግሞ በዚህ ኮርስ አክሰስ የምታደርጉበት ወር ደግሞ የምታውቁበትና የምትጠቀሙበት ይሆናል ማለት ነው። እንዴት ጀምናይ እንዴት ጥሩ ሪዛልት ወር ደግሞ ቤስት የሚባል ሪዛልት ሊሰጣችሁ እንደሚችልና እንዴት ካስተም የሆነ ኢንስትራክሽን እንደምታስገቡ እንዴት ቤተር የሚባል ፕሮምፕት ወር ደግሞ ኢንስትራክሽን እንደምታስገቡ በዚህ ቪዲዮ እያንዳንዱ ነገር የማሳያችሁ ይሆናል ማለት ነው። ከቻናሉ አዲስ ከሆናችሁ ከእናንተ የሚጠበቀው ቻናሉ ሰብስክራይብ፣ ቪዲዮ ላይክ በማድረግ መጀመር ነው። ሶ ሌትስ ዳይቭ ኢን። ሶ እዚህ ጋር እንደምታዩት ክሮም ላይ እንገባለን። ዜን ክሮም ላይ ከገባን በኋላ ጀምናይ ብለን ሰርች እናደርጋለን። ጀምናይ ብለን ሰርች ካደረግን በኋላ ያው ይመጣልናል። ዜን እሱ ከመጣልን በኋላ እንደምታዩት ይሄን ይመስላል ኢንተርፌሱ። ነገር ግን እዚህ ጋር እንትን ልላችሁ ፈልገው ነገር እኔ ያው በዴስክቶፕ ነው የምጠቀመው። ሶ እናንተ ያንዳንዱ ነገር ማስተካከል ነው የማድረጋቸው ነገሮች ምናምን ነገር ፊክስ ለማድረግና ለማስተካከል በስልካችሁ መጠቀም ትችላላችሁ። ፎርዛት ማተር ሶ እኔ በዴስክቶፕ ነው የማሳየው። ነገር ግን እናንተ ስልካችሁ ላይ ያለውን ጀምናይ ምናምን በዚህ እኔ በማስተካከለው መንገድ እያንዳንዱ ነገር እየተከተላችሁ ማስተካከል ትችላላችሁ ማለት ነው። ሶ ስንገባ የጀምናይ ኢንተርፌስ ይሄን ይመስላል ራይት። አጠቃላይ ኢንተርፌሱ ይሄን ይመስላል እንደምታዩት ራይት። ወርክ ስፔሱ ምናምን በጣም ኩል ነው፣ ጸዴ ነው ምናምን እንደምታዩት ከለሩ ምናምን ሶ ይሄን ይመስላል ማለት ነው። እና አሁን እያንዳንዱ ፊቸሮች ማየት ይኖርብናል ማለት ነው። ዜን ላይ እንደምታዩት የጀምናይ ሎጎ አለች ራይት። እዚህ ጋር የጀምናይ ሎጎ አለ ማለት ነው። ዜን እዚህ ጋር እንደምታዩት ክሎዝ ሳይድ ባር ምናምን ነገር ይላል። ይሄ ጀስት ኤክስፓንድ ምናምን ማድረግ ከፈልጋችሁ ነው ራይት። አሁን ለምሳሌ ሳይድ ባሩን ወደታች እነዚህ ምናምን ነገር እንዲታዩ ምናምን ፈልጉ ከሆነ ይሄን ኤክስፓንድ ታደርጉታላችሁ። እንዳይታዩ ፈልጉ ከሆነ ይሄንን እንተጣጣቡታላችሁ ማለት ነው። ሶ በዚህ መንገድ ይሄን ማለት ይችላልላችሁ። ያው ያሉት ፊቸሮች ወደታች ያሉትን ሳይድ ባሩ ምናምን ሊታይ ስለምፈልግ ኤክስፓንድ አደርገዋለሁ። እዚህ ጋር ኒው ቻት ይላል ራይት። ኒው ቻት የሚል አለ። ኒው ቻት ማለት ጀስት አሁን ለምሳሌ አዲስ አሁን ኦልሬዲ ያለነው ኒው ቻት ላይ ስለሆነ ብዙ እንትን የሚል ነገር የለውም። ሶ ኒው ቻት የሚለውን መንካት እንችላለን ከፈልጋችሁ። እንስተውሩ ቆይታችሁ ወር ደግሞ የሆነ ቻት እያደረጋችሁ ቆይታችሁ ምናምን ነገር አዲስ ቻት እንዲጀምር ወር ደግሞ አዲስ ኮንቨርሴሽን እንዲጀምርላችሁ ከፈልጋችሁ ኒው ቻት ማለት ትችላላችሁ። ዜን ሰርች ቻት የሚል ነገር አለ። ሰርች ቻት ሲባል አሁን ለምሳሌ ጀስት ኮንቨርሴሽናችሁ ምናምን እየሰፋ ሲመጣ ወርታች ብዙ ቻት ምናምን ካላችሁና እንደዛ አይነት ነገር ካላችሁ ዴን ስክሮል ማድረግ አይጠበቅባችሁም። እዚህ ጋር እንደምታዩት ምንም ነገር የለውም ራይት። እዚህ ጋር ምንም ነገር የለውም። ነገር ግን ብዙ እንትን ካላችሁ እዚህ ጋር ሰርች ማድረግ ትችላላችሁ። ፈልጋችሁትን ኪወርድ አስገብታችሁ እዛ ቻት ላይ ይኖራል ብላችሁ የምታስቡት ነገር ማስገባት እዚህ ጋር ምን ማድረግ ትችላላችሁ፣ ሰርች ማድረግ ትችላላችሁ ማለት ነው። ያንዳንዱ ነገር እንትን ማለት አይጠበቅባችሁም። እዚህ ጋር ሰርች ቻት የሚል አለ። ከዛይን ኢሜጅ የሚል አለ ራይት። ኢሜጅ የሚል አለና ኢሜጅ ሲባል ኢሜጅ ክሬት ለማድረግ ራይት። ኢሜጅ ክሬት ለማድረግ ይሄ ራሱን የሆነ ስፔሻላይዝድ የሆነ በጀምናይ ውስጥ ስፔሻላይዝድ የሆነ ኢሜጅ ላይ ስፔሻላይዝድ የሆነ ፓርት ነውና ለምሳሌ ብዙ ሰው የሚያደርገው ምንድነው ጀስት እዚህ ጀነራሉ ላይ ነው ወር ደግሞ ጀነራሉ ነው እንደ ኢሜጅ ጀነሬት ለማድረግ ነው የሚጠቀሙ። ነገር ግን ቤስቱ ምንድነው ጀስት እንትኑ ነው ወር ደግሞ የኢሜጅ የሚለው ነገር ክሊክ አድርጋችሁ እሱ ላይ ፕሮምፕት አስገብቻችሁ ኢሜጅ ጀነሬት ቢያደርግላችሁ ሞር የተሻለ ነው ራይት። ሞር የተሻለ ነው። ሶ ብዙ ጊዜ ኢሜጅ እንትን ለማለት ጀነራሉን አትጠቀሙ። ጀነራሉ ሲባለው ለምሳሌ ጀነራሉ የፈለጋችሁት ነገር ኢሜጅ ክሬት አድርግልን ብትሉት፣ ዶክመንት አናላይዝ አድርግልን ብትሉት፣ የሆነ ነገር ጻፍልን ብትሉት፣ ሪፖርት ጻፍልን አዘጋጅልን ምናምን ብትሉት፣ ኢሜል ጻፍልን ምናምን ብትሉት ይጽፍላችኋል ራይት። ጀነራል ስለሆነ ማለት ነው። ነገር ግን ኢሜጅ ቤተር ሪዛልት ለማግኘት ከፈለጋችሁ ስፔሻላይዝድ የሆነው ኢሜጅ ላይ ኢሜጅ ክሊክ አድርጋችሁ ዜን እሱን ኢሜጅ ጀነሬት እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። ሶ እዚህ ጋር ኢሜጅ የሚል አለ። ዜን ላይብራሪ የሚል አለ። ላይብራሪ ሲባል ይሄ ለምሳሌ ያው አዲስ ስለሆነ ነው እንጂ እዚህ ጋር እስካሁን ያደረኳቸው ለምሳሌ አፕሎድ ያደረኳቸው ፒዲኤፍ ጀምናይ ሰጠኝ ፒዲኤፍ ኢሜጅ ካለ አፕሎድ ያደረኳቸው ጀምናይ ጀነሬት ያደርግልኝ ኢሜጅ ምናምን ካለ ማግኘት ጋር ነው። እዚህ ጋር ላይብራሪ ነው ራይት። ላይብራሪ ሲባል ጀስት እንደምታስቡት ትችላላችሁ ኤቭሪቲንግ እናንተ ያላችሁ ዶክመንት ወር ደግሞ
ምናምን ነገር እዚህ ጋር ነው ስቶር የሚሆነው ነው የሚቀመጠው እዚህ ጋር ነው። እሱ ጋር ክሊክ በማድረግ ማግኘት ትችላላችሁ። ዴን እዚች ጋር ሳይድ ራይት የሚታያችሁ ከሆነ ደግሞ እዚች ጋር የሰርክል ምልክት አለች አይደለ? ሶ እቺ የሰርክል ምልክቷ በጣም ቤስት የምትባል ፊቸር ነች እና አሁን ለምሳሌ የሆነ ኮንፊደንሻል ጉዳይ ወይ ደግሞ የምታወሩት ነገር የምትጠይቁት ነገር ምናምን ያን ያክል ሬሌቫንት ካልሆነና ጀስት ቆይቶ ምናምን የማይጠቅማችሁ ከሆነ ምን ማድረግ ትችላላችሁ? ይቺን ክሊክ አድርጋችሁ ራይት ይቺን ክሊክ አድርጋችሁ ዜን በዛ መንገድ እንትናችሁ መቀጠል ትችላላችሁ። ራይት እዚህ ጋር ዌልካም ምናምን ነገር ይላል እና እዚህ ጋር ቴምፖራሪ ቻት ሆነ ማለት ነው። ራይት ቴምፖራሪ ቻት ከሆነ የምታወሩት ነገር ምን አይሆንም ጀስት እንትን አይሆንም ሴቭድ አይሆንም። ራይት ሴቭድ አይሆንም እና ከ72 ሰዓት በኋላ ምን ይላል ይጠፋል ምናምን ነገር ይላል። ቴምፖራሪ ቻት does not appear in recent chats and are not used to improve Google AI stored for 72 hours for safety ምናምን ነገር ይላል። ሶ ከ72 ሰዓት በኋላ ምን ይሆናል ይጠፋል ማለት ነው። ሴቭድ አይሆንም። ራይት ሴቭድ አይሆንም። ሶ ኮንፊደንሻል ጉዳይ ወይ ደግሞ ሚስጥር ነው ምናምን ብላችሁ የምታስቡት ነገር ካለ እሱን እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። ሶ እዚህ ጋር ቴምፖራሪ ቻት ኦን አድርጋችሁ መጠቀም ትችላላችሁ። ወይ ደግሞ ኢንካይንድ ኦፍ ቻት ማድረግ ትችላላችሁ። ዜን በዚህ በኩል ያለውን ጨረስን። ከዛ ኢንተለጀንሱ ምን ያክል ነው የሚለውን ነገር ሞር አድቫንስድ የሆነ ነገር መጠቀም ትችላላችሁ ከፈለጋችሁ። ለምሳሌ እዚህ ጋር ፍላሽ ላይት ምናምን ነገር ይላል። ፍላሽ ላይት ጀስት ያነክል አድቫንስድ የሆነ ነገር ደግሞ ኮምፕሊኬትድ የሆነ ነገር ሊመልስላችሁ አይችልም። እንደዚህ አይነት ነገር ይመልስልና ብላችሁ አትጠብቁ። ጀስት የሆነ ቀለል ያሉ ነገሮችን እና ለዳይ ቱ ዳይ ታስክ ምናምን ስፒረር እና ፋስት አንሰር ደግሞ ፈጠን ያለ ምላሽ ምናምን ይሰጣችኋል። እሱ ለዛ ነገር የተሻለ ነው። ፍላሽ 3.6 ፍላሽ ሞር ከፍላሽ ላይት ሞር የተሻለ ነው። እንደምታዩት የእንትኑ መጠን ከ3.5 ወደ 3.6 ትንሽ ሊትል ቢት የተሻለ ነው። ፕሮ በጣም አድቫንስድ ለሆኑ ነገሮች ነው። ራይት ፕሮ ለማንኛውም ነገር አትጠቀሙትም። የሆነ ነገር ምላሽ ሲሰጣችሁም ይዘገያል። ያንዳንዱ ነገር አናላይዝ አድርጎ ምናምን ነገር ስለሆነ ያንዳንዱ ነገር ክሊርሊ ቤተር ሪዛልት ለመስጠት ስለሚሞክር ጊዜ ሊወስድ ይችላል። ራይት ይሄ ለሎጂክ እና ሌሎች ነገሮች አሁን ለምሳሌ ሎጂክ ፕሮግራሚንግ አሁን ለምሳሌ ኮዲንግ ምናምን እንዲጽፍላችሁ ከፈለጋችሁ ለማትስ ምናምን ፕሮ ሞር የተሻለ ነው፣ አድቫንስድ ነው ማለት ነው። ካሉት ፊቸሮች እንግዲህ ፍሪ ቨርዥን ካሉት ፊቸሮች ፕሮ የተሻለ ነው። ራይት ስፒረር እዚህ ጋር ኤክስቴንድድ ምናምን ነገር ታርጉት ማድረግ ትችላላችሁ። ሞር እንትኑን ራይት የሚያስበው ሞር አድቫንስድ እንዲሆንና ረዘም ያለ ጊዜ ወስዶ ምናምን ነገር እንዲያስብላችሁ ኤክስቴንድድ ማድረግ ትችላላችሁ ማለት ነው። ከዛ በዚህ በኩል ይሄን ከጨረስን እዚህ ጋር ደግሞ የፕላስ ምልክት አለች። ራይት የፕላስ ምልክት አለች እና የፕላስ ምልክት እንደምታዩት እዚህ ጋር አፕሎድ ፋይል ይላል። ያው ጉግል ጀምናይ የፈለጋችሁትን ፋይል አፕሎድ አድርጋችሁ ስለዛ ነገር መጠየቅ ትችላላችሁ። ስለዛ ነገር ደግሞ የፈለጋችሁት ነገር እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። የፈለጋችሁትን ፋይል አፕሎድ ማድረግ ትችላላችሁ ከኮምፒውተራችሁ ማለት ነው። ዜን እዚህ ጋር አድ ፍሮም ድራይቭ ይላል። ጉግል ድራይቭ ጋር ካላችሁ እዛ ጋር አፕሎድ ማድረግ ትችላላችሁ። ማምጣት ሲሆን ደግሞ እዚህ ጋር አፕሎድ አድርጋችሁ ስለዛ ነገር እንትን ማለት ትችላላችሁ። ዜን ሞር አፕሎድ ምናምን ይላልና ራይት እዚህ ጋር ሞር አፕሎድ ምናምን ይላል። ፎቶ ይላል፣ አቫታር ይላል፣ ኖትቡክ ምናምን ነገር ይላል። እነሱን እያንዳንዱን ኋላ ስለምናያቸው አሁን አስጨነቃችሁም። ዜን ኢሜጅ ጀነሬት አድርግ ይላል። ራይት ክሬት ኢሜጅ ምናምን ይላል። እሱን ክሊክ ብታደርጉት ኢሜጅ እዚህ ጋር የፈለጋችሁትን ኢሜጅ ጀነሬት ሊያደርግላችሁ ይችላልና አሁን ለምሳሌ እኔ ምን ብዬ ልጠይቀው እችላለሁ? ጀስት የሆነ ቀለል ያለ ኢሜጅ ጀነሬት እንዲያደርግልን የሆነ ኢሜጅ ጀነሬት አድርግልኝ ምናምን ብዬዋለሁ። ያው ኢሜጅ ጀነሬት ለማድረግ ግን ይሄ ያው ለማሳየት ብዬ ነው እንጂ በመሰረቱ ፕሮምፕት ሲጻፍ እንደዚህ አይደለም። እኔ ከዚህ በፊት ስለ ፕሮምፕት ዲቴይል የሆነ ነገር ሰርችላችኋለሁ። ፕሮምፕት እንዴት መጻፍ እንዳለባችሁ ምናምን ሰርችላችኋለሁ። እዛ ጋር ማየት ትችላላችሁ። ቢካዝ ራይት ፕሮምፕታችሁ ማተር ያደርጋል። ኦልሬዲ ኤአይ የተገነባው ላይ ነው፣ ፕሪዲክሽን ላይ ነው፣ መገመት ላይ ነውና ፕሮምፕታችሁ ክሊር ካልሆነ ዲቴይል የሆነ ፕሮምፕት ካላስገባችሁ ዴን ኤአይ በራሱ ግምት ወር ደግሞ ራሱ የመሰለው ምናምን ነገር አውትካም ሊሰጣችሁ ይችላል። እዚህ ጋር እንደምታዩት እኔ ዲቴይል የሆነ ፕሮምፕት አልሰጠሁትም። ራሱ የመረጠው ነው። እንደውም በቃ ራሱ የመረጠው ነው። ኮፍያ ያደረገ ምናምን ነገር አሁን ድጋሚ ሌላ ብጠይቀው ራይት ተመሳሳይ ፕሮምፕት አስገብቼ እንደዚህ ተመሳሳይ እንትን ላይ ሰጠ ይችላል። አውትካም ደግሞ እንደዚህ አይነት ነገር ኢሜጅ ጀነሬት ላይ ያደርግልኝ ይችላል። ተመሳሳይ ኢሜጅ ጀነሬት ላይ ያደርግልኝ ይችላልና ይሄ የምታስገቡት ፕሮምፕት ማተር ያደርጋል። ራይት ፕሮምፕታችሁ ግልጽ ከሆነ ዲቴይል ከሆነና ኤቭሪቲንግ ስፔሲፊክ የሚያደርግ ከሆነ በዛ መንገድ ምን ማድረግ ትችላላችሁ? አሪፍ የሚባል ውጤት ወይ ደግሞ አሪፍ የሚባል ሪዛልት እንዲሰጣችሁ ማድረግ ትችላላችሁ። እኔ ስለ ፕሮምፕት እዚህ ጋር ዲቴይል የሆነ እንትን ሰርችላችኋለሁ፣ ቪዲዮ ሰርችላችኋለሁ፣ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እዛ ጋር ማየት ትችላላችሁና እንደምታዩት ቆይ እዚህ ጋር የሚሰጠን እንትን እናያለን። እንደምታዩት እንደዚህ አይነት ኢሜጅ ሰጠኝ። የቀድሙና ያሁኑ ኢሜጅ በጣም ነው የሚለያየው። ራይት ያሁኑ ሴት ነው የሰጠኝ፣ የቀድም ደግሞ ወንድ ነው የሰጠኝ ማለት ነው። እንደዚህ አይነት ጀስት ፕሮምፕታችሁ ነው ማተር የሚያደርገው ፎር ዛት ማተር እና ፕሮምፕታችሁ ዲቴይል ከሆነ አሪፍ ፕሮምፕት
prompt ምናምን ካስገባችሁ አሪፍ የሚባል ውጤት ይሰጣችኋልና prompt rule ምን የሚባል ነገር አለ መሰላችሁ እኔ ባለፈውም ከዚህ በፊት ቪዲዮ ሰርችላችኋለሁ በመታስገቡበት ጊዜ prompt መጀመሪያ ሩሉን ማስቀመጥ መቻል አለባችሁ ኤክስፐርሲ ሌቭሉን የቻትጂፒቲ ሊሆን ይችላል የጀሚናይ ሊሆን ይችላል የክላውድ ሊሆን ይችላል የፐርፕሌክሲቲ ሊሆን ይችላል ኤቭሪቲንግ የፐርሶናል ሌቭሉን ዲተርማይን ማድረግ መቻል አለባችሁ አክታስ ብላችሁ ራይት ምን አይነት ሰው ሊያወራችሁ እንደምትፈልጉ ማስቀመጥ መቻል አለባችሁ ነው በዛ መንገድ የፐርሶናል ሌቭሉ ዲተርማይን ማድረግ አለባችሁ ዘይን ታስኩ ምንድነው የሚሰራላችሁ አዘይን እናንተ የምትጠይቁት ወር ደግሞ እናንተ የምትፈልጉት ነገር ምንድነው ኤግዛክትሊ እንዲሰራላችሁ የምትፈልጉት ነገር ምንድነው የሚለው ነገር ክሊርሊ ዲፋይን ማድረግ ይኖርባችኋል ዘይን ኮንቴክስት መስጠት ይኖርባችኋል ራይት ስለናንተ ባክግራውንድ የሆነ ባክግራውንድ ማሳየት መቻል ወር ደግሞ መስጠት መቻል ይኖርባችኋል ዘይን እሱን ከሰጣችሁ በኋላ ኤግዛምፕል ቢኖራችሁ በጣም ቤረር ነው ራይት ከሁሉም ሩሎች በጣም የተሻሉ የሚባለው ምንድነው ኤግዛምፕል ሲባል ለምሳሌ ከዚህ በፊት ያለ ነገር ካለና በዛ መንገድ እንደ ሞዴል የምትጠቀሙት ነገር ካለ ይሄንን አስመስላችሁ ካላችሁ የሚሰጣችሁ አጠቃላይ ቶኑ ራይት የሚጠቀመው ላንጉዌጅ በዛ መንገድ ነው የሚሰጣችሁ ኤክስፐርቲስ ሌቭሉን ከዛ ከሰጣችሁት ኤግዛምፕል ምን አይነት ኤክስፐርቲስ ሌቭል እንዲኖረው ምናምን ራሱ ዲተርማይን ማድረግ ይችላል ራይት ከለር ኤቭሪቲንግ በዛ መንገድ ዲተርማይን ማድረግ ይችላልላችሁ ማለት ኤግዛምፕል ካላችሁ ዴን ኤግዛምፕል ካላችሁ በዛ መንገድ መስጠት ይችላልላችሁ ዴን አውትፑት ፎርማቱ ምን ነው ደግሞ ምን ማካተት አለበት ለምሳሌ ኢንትሮዳክሽን መኖር መቻል አለበት ነው ወይስ ባክግራውንድ ቦዲ ኮንክሉዥን ራይት ኮንክሉዥን ሪኮሜንዴሽን ኮል ቱ አክሽን ምናምን እነዚህ ነገሮች መካተት መቻል አለባቸው የለባቸውም ዴን ቡሌት ፖይንት ነምበር ምናምን እነዚህ ነገሮች መኖር አለባቸው የለባቸው የሚለው ነገር አውትፑት ፎርማት ክሊርሊ ማስቀመጥ መቻል ይኖርባቸዋል ዜን እሱን ካስቀመጣችሁ በኋላ ኮንስትሬንት ማስቀመጥ አለባችሁ ያው ለምሳሌ እንዳልኳችሁ ፕሬዲክሽን ላይ ነው ዲተርማይን or ደግሞ ፕሬዲክሽን ላይ ነው ቡል የተደረገውና ራሱ በገመተው ራይት እንደዚህ አይነት ነገር እንዲያስቀምጥ ምን ማድረግ መቻል አለባችሁ ኤግዛክትሊ ኮንስትሬንት ማስቀመጥ መቻል አለባችሁ ኮንስትሬንት ሲባል እንዲያደርግላችሁ የማትፈልጉት ነገር ይሄን ነገር አታርግ ይሄን ነገር አታካት ይሄን ነገር አትጠቀም ብላችሁ ኤግዛክትሊ ምን ማስቀመጥ አለባችሁ ኮንስትሬንት ማስቀመጥ መቻል አለባችሁ እንዳያደርግባችሁ እንዳያካትባችሁ ምናምን የምትፈልጉት ነገር እንዳይጠቀም ምናምን የምትፈልጉት ነገር ማስቀመጥ መቻል ይኖርባችኋል ዜን መጨረሻ ላይ ኢቫሉዌሽን ክራይቴሪያ ብታስቀምጡስ ቤረር ራይት ለራሱ ራስን ከዚህ ኢቫሉዌት ወር ደግሞ ከ10% ራስን ሬት አድርግ ኢቫሉዌት አድርግ ስራ ምናምን ነገር ብላችሁ ልታስቀምጡለት ትችላላችሁ ራይት ኢቫሉዌሽን ክራይቴሪያ ደግሞ በዚህ መንገድ ራስን ኢቫሉዌት አድርግ ምናምን ልትሉት ትችላላችሁ ማለት ነው በዛ መንገድ ካስቀመጣችሁ የሚሰጣችሁ ውጤት ሞር የተሻለ ይሆናል ማለት ነው ራይት የተሻለ ይሆናል ብዙ ጊዜ ነገር ላይ ሰዎች ፕሮምፕት የሚያስገቡት ምንድነው what is explain something ምናምን ነገር ይሄ በጣም የተሳሳተ ነው ራይት በጣም የተሳሳተ ነውና ዴን እሱ እንደዚህ አይነት ፕሮምፕት ካስገቡ በኋላ የሆነ ውጤት ሲሰጣቸው ምናምን ውጤታቸው ላይ ያረካቸው ይችላል ዴን የሚያማሩም አሉ እንደዚህ አይሰራም ኤቭሪቲንግ በጣም የሆነ ብዙ ድክመት አለበት ምናምን ነገር ያ ነው ኢትስ ኤ ቱል ራይት ኢትስ ኤ ቱል እናንተ ኢንቴንሽን እናንተ ፍላጎት ምናምን ነገር በምንም አይነት መንገድ ሊያጋ አይችልም የሚያውቀው በመታስገቡት ፕሮምፕት ወይ ደግሞ በመታስገቡት ኢንስትራክሽን ነው ማለት ነው ሶ ይሄን ካልን በኋላ ራይት ያው ኢሜጂንግ በዚህ መንገድ ካየን በኋላ ዜን ኢሜጅ ራይት ክሬት ኢሜጅ ሚላል ዜን ክሬት ሚውዚክ ሚላል ሚውዚክ እንግዲህ ጀሚናይ ጀነሬት ያደርግላችኋል አጫጭር ሙዚክ እኔ ከዚህ በፊት ምናምን ሞክሬው አውቃለሁ ግን በጣም አጭር 30 ሰከንድ ምናምን እንደዚህ አይነት ዱሬሽን ያለው ሚውዚክ ነው ጀነሬት የሚያደርግላችሁ በእንግሊዘኛ ቢሆን ኢስ ቤተር በአማርኛ የሚሰጣችሁ ደግሞ ጀነሬት የሚያደርገው ዘፈን ትንሽ በጣም ላንጉጁ ምናምን ነገር ያው በመሰረቱ ከአሉት ኤአይዎች ሞር የተሻለ የሚባለው የጉግል ጀሚናይ ነው ቢካዝ ጉግል እንደምታውቁት በአማርኛ ላይ ሞር ትሬንድ ሆነ ከድሮም ጀምሮ ምናምን ትሬንድ እየሆነ የመጣ እንትን ነውና የተሻለ ነው ከሌሎች ኤአይዎች ለምሳሌ ከቻትጂፒቲ በጣም ይሻላል ከነ ክላውድ ይሻላል ከነ ፐርፕሌክሲቲ ይሻላል ራይት በጣም ይሻላልና ነገር ግን ስቲል ሚውዚክ ላይ በጣም ችግር ያለበት አማርኛ አጠቃቀሙ ላይ ምናምንና አማርኛ ሚውዚክ ትንሽ እንትን ይላል ዴኒታች እንደምታዩት ካንቫ ምናምን የሚል ነገር አለ ራይት ካንቫ የሚል አለ ሞር ቱል ምናምን ይላል ራይት የፐርሰናል ኢንተለጀንስ ላብ ነውና እዚህ ጋር ይሄንን ከፈልጋችሁ ኦን or ደግሞ ከፈልጋችሁ አክቲቭ ማድረግ ትችላላችሁ ጋይድድ ለርኒንግ ምናምን ይላል እዚህ ጋር ጋይድድ ለርኒንግ ሲባል ለትምህርት ነው ለምሳሌ የሆነ ነገር ላይ መማር ከፈልጋችሁ ያው ጀሚናይ ዛን ነገር በተመለከተ እያንዳንዱ ነገር ስቴፕ ባይ ስቴፕ እንዲያስተምራችሁ የምትፈልጉ ከሆነ ራይት ስቴፕ ባይ ስቴፕ እያንዳንዱ ነገር ያብራራ ኪውዝ or ደግሞ የሆነ ኪውዝ ምናምን ነገር እየሰጣችሁ ራይት እየፈተናችሁ ምናምን ነገር በዛ መንገድ እንዲያስተምራችሁ ከፈልጋችሁ ጋይድድ ለርኒንግ የሚለው ነገር ኦን አድርጋችሁ እንትን ማድረግ ትችላላችሁ ማለት ነው ሌላው እዚህ ጋር ካንቫ ስቤስ የቻትጂፒቲ አይሚን የጀሚናይ ቤስ የሚባለው ፊውቸር ነው ራይት ካንቫ ሲባል አሁን ለምሳሌ ካንቫ እንግዲህ ኢማጂን ኤአይ እና ካንቫን ባንድ ራይት ጀሚናይ እና ካንቫን ባንድ ኢንተግሬት አድርጋችሁ መጠቀም ማለት ነው ካንቫ ኦን አድርጋችሁ ማለት ነው ካንቫን እዚህ ጋር እንትን ማለት ትችላላችሁ ራይት እሱን ኦን አድርጋችሁ የሆነ ለምሳሌ እዚሁ ኤዲት ማድረግ ከፈለጋችሁ ራይት እዚሁ ኤዲት ማድረግ ከፈለጋችሁ ለምሳሌ ጀሚናይ የሚሰጣችሁን ቴክስት ኤዲቴብል እንዲሆንና እዚሁ ኤዲት እያደረጋችሁ ኤዲት ማድረግ ብቻ ሳይሆን ለምሳሌ ኤአይን ለምሳሌ የሆነ ወርድ ምናምን ከፈለጋችሁ ያንን ነገር በሆነ ነገር እንዲተካላችሁ የምትፈልጉ ከሆነ በሆነ ነገር እንዲያስተካክላችሁ የግራመር ችግር ካለ የቶን ራይት ቶኑ ምናምን የተጠቀመው ወርድ ቶን
ግራመር ችግር ምናምን ካለ እሱን እንዲያስተካክልላችሁ ራይት ባንድ ምን ልበላችሁ ማይክሮሶፍት ወርድንና ኤአይን ራይት ጀምናይ ባንድ መጠቀም ማለት ነውና ካንቫን ኦን ታርጉ እሱ አሪፍ ነው። ሌላው ደግሞ የተለያዩ ቪዥዋል የሆኑ ነገሮችን ጀነሬት እንዲያደርግላችሁ ከፈለጋችሁ ለምሳሌ ስላይድ ለምሳሌ ፒፒቲ ምናምን ነገር ጀነሬት እንዲያደርግላችሁ የምትፈልጉ ከሆነ ለምሳሌ የሆነ እንትን ሪዛልት አው ለምሳሌ የሆነ ነገር አስቀምጣችሁ ወር ደግሞ ሰጣችሁት ያንን አናላይቲክሱን በቪዥዋል ወደ ሆነ ነገር እንዲቀይርላችሁ ነው የምትፈልጉ ከሆነ እሱንም ካንቫን ኦን አድርጋችሁ መጠቀም ትችላላችሁ ማለት ነው። ዜን እሱ አለ። ከዛ ኖትቡክስ የሚል አለ። ኖትቡክ ሲባል አንድ ስፔሲፊክ የሆነ ኤሪያ ላይ ራይት የፈለጋችሁትን ማቴሪያል ወር ደግሞ ዶክመንት ምናምን አስገብታችሁ ስለዛ ነገር ራይት ያንን ነገር በተመለከተ ምን ልበላችሁ ጀስት ያንን ነገር አፕሎድ ምናምን አድርጋችሁ ያንን ነገር በተመለከተ በፈለጋችሁ ሰዓት የመጣችሁ ቻት ምናምን ማድረግ ትችላላችሁ ራይት ያንን ነገር በተመለከተ ማቴሪያል ምናምን ታስገባላችሁና ይሄንን ኖትቡክ ራይት አድ ማድረግ ትችላላችሁ። ከፈለጋችሁ ደግሞ ኖትቡክ ሲባል ኖትቡክ ኤልኤም አለ ራይት ኖትቡክ ኤልኤም አለ። ይሄ ሌላኛው የጉግል ፕሮዳክት ነው ኖትቡክ ኤልኤም። ኖትቡክ የሚለው ግን ራሱን ችሎ ከጉግል ከጀምናይ ጋር እዚህ ያለ ፊውቸር ነው ማለት ነው። ሶ እሱን እዚህ ጋር በመጠቀሙበት ሰዓት የሆነ ማቴሪያል ምናምን አስቀምጣችሁ ስፔሲፊክ ለሆነ ነገር አሁን ለምሳሌ ስፔሻል ተማሪዎች ከሆናችሁ ኢትስ ዘ ቤስት ራይት አሁን ለምሳሌ ማዝ ከሆነ ሂስትሪ ከሆነ ሳምቲንግ ባዮሎጂ ምናምን ከሆነ እዛ ላይ ስፔሲፊክ የሆነ ፊልድ ላይ የፈለጋችሁ ማቴሪያል ምናምን አስቀምጣችሁ ስለዛ ራይት እንደ ኖትቡክ ምናምን ልትጠቀሙት ትችላላችሁ ማለት ነው። ዜን ሌላው አቫተር ምናምን ይላል ራይት። አቫተር ሲባል ምንድነው መሰላችሁ ኢሜጅ ምናምን ታስገባላችሁ አንድ ጊዜና ኢሜጅ ካስገባችሁ በኋላ ጀስት የሆነ ፎቶ ምናምን ያነሳችኋል። ፎቶ ካነሳችሁ በኋላ ከዛ በኋላ ለምሳሌ ሚውዚክ ጀነሬት የሚያደርግ ከሆነ ፎቶና ሳውንድ ምናምን አስገብታችሁ ማለት ነው ሚውዚክ ጀነሬት የሚያደርግ ከሆነ ኢሜጅ ጀነሬት የሚያደርግ ከሆነ የሆነ ቪዲዮ ጀነሬት የሚያደርግላችሁ ምናምን ከሆነ በዛ እናንተ በሰጣችሁት ከናንተ በወሰደው ሳምፕል ከናንተ በወሰደው ፎቶና ከናንተ በወሰደው ሳውንድ መሰረት እንደዚህ አይነት ነገር ይሰጣችኋል ማለት ነው። ጀነሬት ያደርግላችኋል ማለት ነው ራይት። እንደዚህ አይነት ነገር እንዲሰጣችሁ ኢትስ ቤተር እሱ ልትጠቀሙበት ትችላላችሁ ማለት ነው። ፎቶ ያው እንዳልኳችሁ ነው። ፎቶ እዚህ ጋር ማስገባት ምናምን ትችላላችሁ ራይት። ፎቶ ሲባል ጉግል ፎቶ ራይት ጉግል ፎቶ ይሄንን አይ ቲንክ ታውቁታላችሁ ያስባሉ ስልካችሁ ላይ ምናምን ነገር የጉግል ፎቶ እኔ ያው እዚህ ጋር እስካሁን ስላልተጠቀምኩት ነው። እዚህ ጋር የፈለጋችሁ ፎቶ ምናምን ነገር ማስገባት ትችላላችሁ ራይት ማስገባት ትችላላችሁ። ያው እኔ ስለሌለው ነው ዜን እሱን መጠቀም ትችላላችሁ ማለት ነው። ዜን ሌላው ምንድነው ሞር ቱል ምናምን ይላል። ይሄ እንዳልኳችሁ ነው ጋይድ ለርኒንግ እና ፐርሰናል ኢንተለጀንስ የሚለው ፐርሰናል ኢንተለጀንስ ሲባል ለምሳሌ ይሄ እናንተ የምታወሩት ነገር ራይት ቀጣይ ከምታወሩት ጋር እንዲያያዝና ስለናንተ ቤተር አንደርስታንዲንግ እንዲኖረው የምታደርጉበት መንገድ ነው። ሌላ እዚህ ጋር እንደርስ የምናየው ምንድነው ሌሎቹንም ቆይ እናያቸዋለን። ይሄን ካየን በኋላ እዚህ ጋር ነው ዘ ቤስት የሚባለው ነገር ምንድነው አሁን ለምሳሌ እዚህ ጋር የፕሮፋይል ምልክት አለች ታችና እዚህ ጋር እንደምታዩት ሌላ አካውንት አዳርግ ምናምን ይለኛልና ከፈለክ ሌላ አካውንት አዳርግ ምናምን እያለኝ ነው። ያው እዚህ ጋር አድ አናዘር አካውንት ምናምን ይላል። እሱን እኔ ተውና እዚህ ጋር የሴቲንግ ምልክት አለች ራይት። እንደምታዩት እዚህ ጋር የሴቲንግ ምልክት ምናምን አለች ራይት ታያችኋለች ያስባለሁ። ዜን እሷን ክሊክ ካደረኩኝ በኋላ እነዚህ ነገሮች ይመጡልኛል ራይት። እነዚህ ነገሮች ይመጡልኛልና አክቲቪቲ የሚል ነገር አለ ራይት። አክቲቪቲ ሲባል እንደምታዩት እስካሁን የነበራችሁ አክቲቪቲ ራይት የነበራችሁ አክቲቪቲ እዚህ ጋር ነው የምታገኙትና ዲሌት አክቲቪቲያችሁን ለምሳሌ ቻት ኤቭሪቲንግ ምናምን ነገር ያወራችሁት ነገር ያው እዚህ ጋር ነው ስቶር የሚሆነው። ዜን እሱን ዲሌት ምናምን ማድረግ ከፈለጋችሁ ለምሳሌ ምን ይላል ዲሌቲንግ አክቲቪቲ ኦልደር ዛን 18 መንዝ ይላል። 18 መንዝ ወር ደግሞ ከ18 ወር በላይ የቆየውን ነገር ዲሌት አድርግልኝ ምናምን ነገር ያልኩት ነው። እዚህ ጋር ደግሞ አክቲቪቲ ኦፍ ኦን ምናምን ማድረግ ትችላላችሁ ራይት። ተርን ኦፍ ተርን ኦን ምናምን ማድረግ ትችላላችሁ። እሱን ኦፍ ካደረጋችሁት ምንም አይነት ነገር ሴቭድ አይሆንባችሁም ማለት ነው። ወደታች ምናምን ስንሄድ እንደምታዩት እነዚህ ነገሮች አሉ። ያደረግነው ዛሬ አሁን ለምሳሌ ያደረግነው ነገር ምንድነው ፕሮምፕት ጀነሬት አን ኢሜጅ ምናምን ይላል። እንደምታዩት ያደረጋችሁት ነገር እዚህ ጋር ይቀመጥላችኋልና ኢሜጅ ጀነሬት ለማድረግ ያስገባነው ፕሮምፕት እዚህ ጋር አለ። ሁለት ጊዜ ነው ፕሮምፕት ያስገባነውና ሁለቱም ጋር ኢሜጅ ጀነሬት ለማድረግ ነው የተጠቀምነው። ሶ እነዚህ ነገሮች መደለት እንችላለን። ለምሳሌ ላለፈው አንድ ሰዓት ላለፈው ቀን ኦልዌይስ ምናምን ነገር ይላል። እስካሁን የነበረን አክቲቪቲ ከፈለግን ዲሌት ማድረግ ከፈለግን ራይት ለምሳሌ ባለፈው አንድ ሰዓት የነበረን እንትን እዚህ ጋር ዲሌት ማድረግ እንችላለን። እዚህ ጋር አታገኙትም ራይት አታገኙትም። ሶ እንደምታዩት ነው ምንም ነገር አይኖርም ማለት ነው። አክቲቪቲያችን ያው የለም። ለምሳሌ ጀነሬት ያደረግነው ኢሜጅ ምናምን ነገር የለም ራይት የለም። ከዛ ደግሞ እዚህ ጋር just improve Google service with your audio and Gemini live video and screenshot ምናምን ነገር ይላል። ይሄን ኦን ካደረጋችሁ አይት ስለናንተ የሆነ ነገር የጀምናይ just improve ዲያርግ ስለናንተ ምናምን ያለው ነገር እና ሳውንድ ምናምን ነገር እሱን ኦን ማለት ትችላላችሁ። እኔ ብዙም ስለሚያስፈልገው ኦፍ አድርገዋለሁ። ከፈለጋችሁት ማለት ትችላላችሁ። ዜን እሱን በዛ መንገድ ካየን በኋላ
ወደ ጀምናይ እንመለስና ዜን ወደዛ ስንመለስ አሁንም ዛ ሴቲንግ ላይ እንገባለን። ራይት ሴቲንግ ላይ እንሄድና እንደምታዩት አክቲቪቲ ምናምን ይላል። ፐርሰናል ኢንተለጀንስ የሚል አለ። ፐርሰናል ኢንተለጀንስ የሚለውን ክሊክ እናደርጋለን። ራይት ፐርሰናል ኢንተለጀንስ በብዙ መንገድ ይጠቅማቸዋል ጀምናይን ጀስት ስለእናንተ ነገር ወይ ደግሞ ፐርሰናሊ ስለእናንተ ነገር ሞር እንዲያውቅ ራይት ሞር እንዲያውቅና የተለያዩ ነገሮችን ስለእናንተ እንዲያስታውስ ምናምን ነገር ማድረግ ትችላላችሁ ማለት ነው። ዜን እዚህ ጋር ምን ይላል ሚሞሪ ይላል። ራይት ሚሞሪ ኦን ኦፍ ማድረግ ትችላላችሁ። ሚሞሪ ሲባል ለምን ነው የሚጠቅማችሁ? አሁን ለምሳሌ ዛሬ ያወራችሁትን ክሮስ ኮንቨርሴሽን እያየ ምናምን ስለእናንተ የሆነ ኮንቴክስት ወይ ደግሞ የሆነ ባክግራውንድ ምናምን እንዲኖረው ይረዳችኋል ማለት ነው። ሶ ሚሞሪ እኔ ኦን አደርገዋለሁ። እናንተ ከፈለጋችሁ ኦፍ ማድረግ ትችላላችሁ። ምን ይላል ጀምናይ learns from your past chats to understand about you right ስለእናንተ ሞር አንደርስታንድ እንዲያደርግ ከባለፈው ካደረጋችሁ ቻት ወይ ደግሞ ከባለፈው ከነበራችሁ ኮንቨርሴሽን እንዲያስታውስና ስለእናንተ የሆነ ነገር እንዲማር ምናምን ከፈለጋችሁ ይሄ ሚሞሪ ኦን ማድረግ ትችላላችሁ ማለት ነው። ኦፍ ካደረጋችሁ ስለእናንተ ምንም አያውቅም። አሁን ለምሳሌ የሆነ ቻት አውርተን ምናምን ነገር አዲስ ኒው ቻት ብዬ ሲጀምር ምንም አያውቅም። ጀስት አዲስ ነው። እናንተን በቃ ከዚህ በፊት ምንም ኮንቴክስት እንዳልሰጣችሁት ምንም ነገር እንዳልወራችሁ ነው የሚጀምረው። በዛ መንገድ ነው እንትን የሚለው። ይሄን ነገር ከማድረግ ይልቅ ሞር አሪፍ እንዲሆን ስለእናንተ የሆነ ነገር እንዲያውቅ ስለእናንተ የሆነ ነገር እንዲያስታውስ እና የሆነ ኮንቴክስት ባክግራውንድ እንዲኖረው እኔ ኦን አደርገዋለሁ ማለት ነው። ዜን የጀምናይ ቤስት ፊቸሩ ምንድነው መሰላችሁ? ከተለያዩ አፖች ጋር ኮኔክት ማድረግ ትችላላችሁ። ራይት የጀምናይ አፖች ኮኔክት አድርጋችሁ ምናምን ነገር መጠቀም ትችላላችሁና ለምሳሌ እዚህ ጋር ምን ይላል መሰላችሁ? ኮኔክት አድርጎ ለምሳሌ የጉግል ፕሮዳክቶችን በሙሉ ምን ማለት ትችላላችሁ? ኮኔክት ማለት ትችላላችሁ። ለምሳሌ ኢሜል እዚህ ያለ፣ ጉግል ዶክስ እዚህ ያለ፣ የጉግል ዶክመንት ማለት ነው። ጉግል ካላንደር አለ፣ ጉግል ድራይቭ አለ፣ ራይት ጉግል ታስክ ምናምን ኤቭሪቲንግ እዚህ ጋር እቺን ኦን ካረኳት ምን ይሆናል? ኮኔክት ይሆናል ማለት ኮኔክት አድርጊ ምናምን እያለኝ ነው። ሶ ከጀምናይ ጋር ኮኔክት አድርጌ ዜን እኔ ካሁን በኋላ ጂሜል ጋር መሄድ አይጠበቅብኝም። ጉግል ዶክ ጋር መሄድ አይጠበቅብኝም። ራይት ጉግል ድራይቭ ጋር፣ ጉግል ካላንደር ጋር፣ ጉግል ታስክ ጋር ያንዳንዱ ነገር መሄድ አይጠበቅብኝም። አጠቃላይ ጉግል ሰርች ሰርቪሱን እዚህ ጋር ጀስት ኮኔክት አድርግ ምናምን ይለኛል። ለምሳሌ ኮኔክት ላድርገው እዚህ ዩቲዩብ ራይት ዩቲዩብን ኮኔክት አድርግ ምናምን ይለኛል። አሳያችኋለሁ እዚህ ጋር ኮኔክት ላድርገውና እንዴት እንደምትጠቀሙ ዜን እዚህ ጋር ሁሉንም ነገር ኮኔክት ካድርጉት በኋላ ሌሎችን ኮኔክት ማድረግ ትችላላችሁ። ራይት ኮኔክት ማድረግ ትችላላችሁ። ለምሳሌ የካንቫን ኮኔክት ላድርገው እኔ ለምሳሌ ኮኔክት ለማድረግ በዚህ መንገድ ካንቫን ኮኔክት አደርጋለሁኝ። ይሄን ካደረግን በኋላ ለካንቫ ያው ኤግዛክትሊ ካንቫን መክፈት ይኖርባችኋል። ራይት ካንቫን አካውንት ሊኖራችሁ ይገባል። ቢካዝ አካውንት ከሌላችሁ በምንም አይነት መንገድ ኮኔክት ሊሆን ስለማይችል ማለት ነው። መጀመሪያ ኮኔክት መሆን መቻል አለበት ከካንቫ ጋር። እኔ ኮኔክት ስላላደረኩት በዚህ መንገድ ኮኔክት አደርጋለሁ ማለት ነው። ሶ በዚህ መንገድ ኮኔክት ካደረኩኝ በኋላ እዚህ ጋር ሰርች እያደረገ ነው ስቲል። ኮኔክት ካደረኩ በኋላ እዚህ ጋር ተርም ኤንድ ሰርቪስ አግሪ ምናምን ይለኛል። አሎውደዋለሁ አውቶራይዜሽን ምናምን ነገር ይላል። ዜና አሁን ራይት ካንቫን ማን መጠቀም ይችላል? ጀምናይ አክሰስ ማድረግ ይችላል፣ መጠቀም ይችላል ማለት ነው። ራይት በዚህ መንገድ አክሰስ ማድረግ ይችላል ማለት ነው። ዜን አክሰስ እንዲያደርግ ካደረግን እና ከካንቫ ጋር ኮኔክት ካንቫ ቤስት የሚባል ፊቸር ነው እውነት ለመናገር ጀምናይ እና ካንቫን ጀስት ኮኔክት አድርጋችሁ ምናምን መጠቀማችሁ። ዜን እዚህ ጋር ኒው ቻት ሄድና አሁን ለምሳሌ ምን አደርጋለሁ መሰላችሁ? ይሄንን ክሊክ አደርግና አት ክሊክ አደርግና እዚህ ጋር እንደምታዩት ይመጣልኛል። ጉግል ካላንደር፣ ጉግል ኪፕ ምናምን ይላል፣ ጉግል ታስክ ጀምናይ ጂሜል ምናምን ይላል፣ ጉግል ዶክስ ይላል፣ ጉግል ድራይቭ ምናምን ይላል፣ ዩቲዩብ ሚውዚክ ምናምን ይላል። ኮኔክት ያደረኳቸው እንትኖች በሙሉ መጡ። ራይት አሁን ለምሳሌ እኔ ዩቲዩብ ልበለው ዩቲዩብ ባልኩትና ዜና አሁን ስለ ዩቲዩብ ስላለኝ ነገር ልጠይቀው እችላለሁና ስለ ዩቲዩብ ስላለኝ አክቲቪቲ ንገረኝ ምናምን ነገር እለዋለሁ። ዜን ምን ያደርጋል? አሁን ዩቲዩብ ላይ ገብቶ እኔ እስካሁን ስለ ዩቲዩብ ላይ ያሉኝን አክቲቪቲዎች ምናምን ነገር ደስ ያሳየኛል። እዚህ ጋር ምን ይላል? there is no recent watch or research history recorded in your connected YouTube activity ምናምን ይላል። ዩቲዩብ ላይ እስካሁን እኔ በዚህ አካውንት ብዙ ስላልተጠቀምኩበት ነው እንጂ ቢኖር እዚህ ጋር ኤግዛክትሊ ያሳያችኋል። ራይት ክሊርሊ ያሳያችኋል ኤቭሪቲንግ ዩቲዩብ ላይ የነበራችሁን አክቲቪቲ፣ ዩቲዩብ ላይ የሚመጡላችሁ ነገሮች በሙሉ ምን አይነት ቪዲዮ ነው ሰጀስት የሚያደርጋችሁ ዩቲዩብ ምናምን የሚሉት ነገሮች፣ አዳዲስ ነገሮች ምን አሉ፣ አዳዲስ ኖቲፊኬሽን ምን አይነት ኖቲፊኬሽን መጥተዋል፣ ወደ ምን አይነት ኖቲፊኬሽን ደርሶኛል፣ ምን ነገር ደርሶኛል ምናምን ምን ነገር አለ አዲስ ነገር ምናምን ብትሉት አንዳንዱ ነገር ዩቲዩብ ላይ ያለው ነገር ምን ያደርጋል ያሳያችኋል ማለት ነው። ለምሳሌ እኔ አትስ ብዬ ከጂሜል ጋር ላገናኘውና ኢሜል ጋር ይገባና ያሉትን ራይት ሪሰንትሊ ያሉትን 5 ኢሜሎች ምናምን ነገር ያሳየኛል ወር ደግሞ ይነግረኛል ማለት ነው። እዚህ ጋር እንደምታዩት here are your 5 most recent emails ይላልና የመጀመሪያው እንደምታዩት ይላል find out more about our updated term of service ምናምን ይላል። የጉግል ነው የመጀመሪያው ኢሜል። ዜን አሁንም ሁለተኛው ኢሜል ሴኩሪቲ አለርት የጉግል ነው። ሶስተኛው new privacy setting for search service ምናምን
ይላል አሁንም የጉግል ነው። አድሴንስ ምናምን ይላል አሁንም የጉግል አድሴንስ ነው ራይት ጉግል አድሴንስ ነውና በዚህ መንገድ ነው እንትን የሚለው 5 ራይት 5 እንትኖችን ወይ ደግሞ 5 ኢሜሎችን በዚህ መንገድ ያሳየኛል ማለት ነው። ይሄ እንዴት ተጠቅማቸው አሁን ለምሳሌ ስራ የሆነ ብዙ ኢሜል ምናምን እንትን የሚልባችሁ ከሆነ ሪሰንት ቼን ኢሜል እና እነሱን ሳሙራይዝ አድርግልኝ ወይ ደግሞ ዋና ሐሳባቸውን ነገር ምናምን ብትሉት እዚህ ጋር ቁጭ ያደርግላችኋል። ጀስት እናንተ ገብታችሁ ያንን 10 ኢሜል 5 ኢሜል እያንዳንዱ ነገር ማንበብ ምናምን አይጠበቅባችሁም። ዜን ከፈለጋችሁ ምን ማድረግ ትችላላችሁ መሰላችሁ እዚህ ጋር ለሁለተኛው ለአንደኛው ኢሜል ወይ ደግሞ ለሶስተኛው ኢሜል የሚሆን ምላሽ አዘጋጅልኝ ምናምን ብላችሁ እዚህ ጋር ልጽፉ ትችላላችሁ ራይት ልጽፉ ትችላላችሁና ካፈለኩ የምልለው ይችላል ለሁለተኛው ኢሜል ሪፕላይ ምናምን አዘጋጅልኝ ወይ ደግሞ ድራፍት አድርግልኝ ምናምን ነገር ብሎ ያዘጋጅልኛል ራይት እዚህ ጋር ያዘጋጅላችኋል። ዴን ያንን ነገር ማለት ትችላላችሁ አስገብታችሁ ወደዛ ሊድ ያደርጋችኋል። ዴን ያንን ዳሮ የሆነ የምታስተካክሉት ነገር አስተካክላችሁ ምናምን ነገር ማለት ትችላላችሁ ሴንድ ማለት ትችላላችሁ። ሶ እዚህ ጋር ድራፍት እንዲያደርግላችሁ መጠቀም ትችላላችሁ ማለት ነው። ከፈለኩ ሌሎችንም ማድረግ እችላለሁ ራይት እዚህ ጋር እያንዳንዱ ነገር ኮኔክት እያደረኩ አሁን ለምሳሌ ጉግል ካላንደር ኮኔክት አደረጉና አሁን ለምሳሌ እዚህ ጋር ያስቀመጥኩት ስኬጁል ምናምን ነገር ካለ ምን ማድረግ እችላለሁ ጉግል ካላንደር ኦን አደርጋለሁ። ዜን እሱን ኦን ካደረኩ በኋላ ዜን እዛ ላይ እስኪ ትርፍ ሰዓት ያለኝ መቼ ነው ራይት መቼ ነው ትርፍ ሰዓት ወይ ደግሞ ፍሪ ታይም ያለኝ ምናምን ብላችሁ በዛ መንገድ ያላችሁን ክፍት ጊዜ ወይ ደግሞ ያላችሁን ፍሪ ታይም ምናምን ማወቅ ትችላላችሁ ማለት ነው ራይት ማወቅ ትችላላችሁ። the most busiest የሆንኩበት ወይ ደግሞ መሆንበት ጊዜ መቼ ነው ፍሪ ታይም ያለኝ መቼ ነው በዛ ሰዓት ምን ነገሮችን እንሰራለሁ በዚህ ሰዓት ምን አይነት ስራ ነው ያለኝ ወይ ደግሞ ምን ታስክ አለኝ ምናምን ብላችሁ ምን ማድረግ ትችላላችሁ ኮኔክት ማድረግ ትችላላችሁ ማለት ነው። ለምሳሌ ስልካችሁ ጋር ምናምን ኮኔክት አድርጋችሁ ዜን በዛ መንገድ መጠቀም ትችላላችሁ ማለት ነው። ዜን ይሄን ብቻ ሳይሆን ለምሳሌ ኤቭሪቲንግ እዚህ ጋር ኮኔክት ያደርግናቸው አፖች በሙሉ ራይት እዚህ ጋር ምን ማድረግ እንችላለን አት ያደርግን ኮኔክት ያደርግን ስለዛ ነገር ወደ ደሞ ዛ ላይ ያለን ነገር እዚህ ጋር ጀም ላይ እንዲነግረን እንዲሰራልን ማድረግ እንችላለን ማለት ነው። በዛ መንገድ መጠቀም ትችላላችሁ። ሌላው እዚህ ጋር ያው ኮኔክት የሚል ነው ዴን እዚህ ጋር ፐርሰናል ኢንተለጀንስ ላይ ነው ያለነው ዜን አፖች ምናምን በዚህ መንገድ ኮኔክት አደረግን እዚህ ጋር ራይት ኮኔክት አፕስ ምናምን የሚለውን በዚህ መንገድ ኮኔክት አደረግን ዴን ኢንስትራክሽን ፎር ጀምናይ ራይት ኢንስትራክሽን ከስተም ጀምናይ የጀምናይ ሪስፖንስ ከስተማይዝ ማድረግ ትችላላችሁ ራይት እናንተ በምትፈልጉት መንገድ ማድረግ ትችላላችሁ። ነው ለምሳሌ እዚህ ጋር ክሊክ አድርጉትና እዚህ ጋር ምን ይላል ከስተማይዝ ዮር ጀምናይ ኤክስፒሪየንስ ባይ ጊቪንግ ኢትስ ኢንስትራክሽን ይላል ራይት ኢንስትራክሽን በማስቀመጥ ለምሳሌ ስታርት ሪስፖንስ ምናምን ነገር ብሎ ኤግዛምፕል ምናምን ያስቀምጥልኝ እኔ አድ ምናምን ብለውና ኢንስትራክሽን እንትን እላለሁ ወይ ደግሞ ኢንስትራክሽን ማስቀመጥ እችላለሁ። ለምሳሌ እዚህ ጋር ምን ልል እችላለሁ ዶንት ዩዝ ማች ሞር ቡሌት ልል እችላለሁ ምናምን ብዬ እንደዚህ ኢንስትራክሽን ማስቀመጥ እችላለሁ ራይት እናንተ ጀምናይ በምን አይነት መንገድ ነው ሪስፖንስ ወይ ደግሞ ምላሽ እንዲሰጣችሁ የምትፈልጉት የሚለውን ነገር ኢንስትራክሽን ማለት ትችላላችሁ እዚህ ጋር ማስቀመጥ ትችላላችሁ ማለት ነው። የፈለጋችሁን ኢንስትራክሽን ራሳችሁን ከስተመር ኢንስትራክሽን ማስቀመጥ ትችላላችሁ። እኔ ሰሚት እለዋለሁ ያው ስለማልፈልገው እኔ ካንሰል እለዋለሁ ማለት ነው ራይት ካንሰል እለዋለሁ በዚህ መንገድ ማስቀመጥ ትችላላችሁ። ኢንስትራክሽን በጣም ዲቴይል የሆነ ኤቭሪቲንግ ራይት ጀምናይ የሚሰጣችሁ ሪስፖንስ ወይ ደግሞ ምላሽ እያንዳንዱ ነገር ዲቴይል ኤቭሪቲንግ ገበርን ማለት ትችላላችሁ ኮንትሮል ማለት ትችላላችሁ ራይት ኮንትሮል ማለት ትችላላችሁና ለምሳሌ ይሄን ከስተም ኢንስትራክሽን ምናምን ካላስቀምጣችሁና ካላስገባችሁ ጀምናይ በፈለገው መንገድ ነው ሪስፖንስ ወይ ደግሞ ምላሽ የሚሰጣችሁ ዜን የምትወዱትን የምትጠሩትን የምትፈልጉትን መንገድ ወይ ደግሞ በእውነት መንገድ እንደሚመልስላችሁ የምትፈልጉትን ነገር ምናምን ላያቅ ይችላል ራይት አያውቅም። ዜን እሱ በመረጠው መንገድ እሱ ደስ ባለው እሱ በመረጠው ራይት መንገድ ምን ያደርጋል ሪስፖንስ ወይ ደግሞ ምላሽ ይሰጣችኋል ማለት ነው። ያንን ነገር አቮይድ ማድረግ መቻል አለባችሁ ያንን ነገር ማስወገድ መቻል አለባችሁ። ያንን የምታስወግዱትን እንዴት ነው ክሊር የሆነ ዲቴይል የሆነ ከስተመር ኢንስትራክሽን በማስገባትና በማስቀመጥ ነው ማለት ነው። ሌላው እዚህ ጋር አሁንም ሴቲንግ ላይ እንገባለን። ፐርሰናል ኢንተለጀንስ የሚለውን ነገር ራይት ኦልሬዲ ጨረስን። ፐርሰናል ኢንተለጀንስ ጨረስን። ዜን እሱን ከጨረስን በኋላ ራይት እሱን ከጨረስን በኋላ ሌላው ወዴት ነው የምንሄደው አቫተር ምናምን የሚል ነገር አለ ራይት። ሌላው ፐርሰናል ኢንተለጀንስ ከሚለው በታች የረሳነው ነገር ኢምፖርት ሜሞሪ ቱ ጀምናይ ምናምን ይላልና አሁን ለምሳሌ አዲስ ጀምናይን አዲስ ከሆነ የከፈታችሁትና ለምሳሌ ቻትጂፒቲ ላይ ሊሆን ይችላል ክላውድ ላይ ሊሆን ይችላል ራይት ኮፓይለት ላይ ሊሆን ይችላል ሪፕሌክሲቲ ጋር ሊሆን ይችላል ሌሎች የአይ ቱሎች ለምሳሌ ዲፕሲክ ጋር ሊሆን ይችላል ሌሎች የአይ ቱሎች ጋር ሜሞሪ ካላችሁ ወይ ደግሞ እዛ ጋር ቆየት ያለ ቆየ ቻት ምናምን የምታደርጉ ከሆነና ኮንቨርሴሽን ምናምን ነገር ካላችሁ የምትጠቀሙ ከሆነ እና ጀምናይ ለጀምናይ አዲስ ከሆናችሁ ምን ማድረግ ይኖርባችኋል ዴን አዲስ ራይት ከዜሮ ከሚጀምር ስለናንተ የሆነ ነገር እንዲያውቅ የሆነ ኮንቴክስት ወይ ደግሞ የሆነ ነገር እንዲኖረው ምን ማድረግ ትችላላችሁ ከሌላ ኤአይ ሜሞሪ ወደዚህ ሙቭ ማድረግ ትችላላችሁ ራይት ወደዚህ ሙቭ ማድረግ ትችላላችሁና እዚህ ጋር ኮፒ ታደርጋላችሁ እቺ ራይት ኮፒ ታደርጉና ዴን ኮፒ ካደረጋችሁ በኋላ እዚህ ጋር ለምሳሌ እኔ ቻትጂፒቲ ጋር ሊድና ራይት chatgpt.com ምናምን ብዬ ሄድና ዴን ቻትጂፒቲ እንደዚህ ይመጣል። ቻትጂፒቲ ያው እኔ በዚህ እንትን ስለማልጠቀምበት ነው ራይት ስለማልጠቀምበት ምንም ነገር የለም እና ለምሳሌ ያንን ነገር ከጀምናይ ኮፒ ያደረኩት ነገር እዚህ ጋር ፔስት አደረኩትና
ፔስት ካደረኩት በኋላ የሚሰጠኝ ምላሽ እዩ። እዚህ ጋር ምንም ኮንቨርሴሽን ወር ደግሞ ምንም ነገር ስለሌለኝ ራይት ኖ የሚለው እንደምታዩት ዴሞግራፊክ ኢንፎርሜሽን ይላል። ኖ ስቶርድ ኢንፎርሜሽን አባውት ፕሪፈርድ ኔም ይላል። ኖ ስቶርድ ኢንፎርሜሽን አባውት ፕሮፌሽን ይላል። ኖ ስቶርድ ኢንፎርሜሽን አባውት ኤዱኬሽን ምንም የለም። ስቶርድ የሆነ ነገር የለም። ሲጀመርም ገና ሳይን አፕ ምናምን ስላላደረኩኝ እንደምታዩት ነው ራይት እንደምታዩት ነው። ሶ ሌላ ሂስትሪ ካላችሁ ሌላ ቻት ወር ደግሞ ያይጋ ራይት አሁን ለምሳሌ ይሄንን ምን ማድረግ ይኖርባችኋል? ኮፒ ታደርጋላችሁ ራይት ኮፒ ታደርጋላችሁ። ዜን ኮፒ ካደረጋችሁ በኋላ እዚህ ጋር ታደርጋላችሁ ፔስት ታደርጋላችሁ ማለት ነው። እዚህ ጋር ፔስት ታደርጋላችሁ። ነገር እዚህ ጋር ምንም ኢንፎርሜሽን ወር ደግሞ ምንም አይነት ነገር ስለሌለ ባስገባው ብዙም ጥቅም የለውም ራይት ጥቅም የለውም። ኢምፖርት ቻት ምናምን ይላል ራይት አድ ምናምን ይላልና ቻት እዚህ ጋር በፒዲኤፍ ወር ደግሞ በሌላ መንገድ በዶክመንት ምናምን ነገር ዳውንሎድ ልታደርጉ ይችላላችሁና ለምሳሌ ሌላ እንትን ጋር ስትገቡ ኤክስፖርት አድርጉ ምናምን ይላችኋል ራይት ኤክስፖርት አድርጉ ምናምን ይላችኋልና ኤክስፖርት አድርጋችሁ በዶክመንት ወር ደግሞ በፒዲኤፍ መንገድ ኤክስፖርት ያደርጋችሁ ነገር እዚህ ጋር ምን ማድረግ ትችላላችሁ? ኢምፖርት ማድረግ ትችላላችሁ ማለት ነው ራይት ኢምፖርት ማድረግ ትችላላችሁ ማለት ነው። ዜን በዚህ መንገድ ከሌላ ኤአይ ወደዚህ ሙቭ ማድረግ ትችላላችሁ። ሌላኛው ፊውቸር ምንድነው? አቫተር የሚለውን ቅድም አይተናል ራይት አቫተር የሚለውን ቅድም አይተናል። የሆነ ኢሜጅ ከእናንተ ይወስዳል፣ የሆነ ሳውንድ ከእናንተ ይወስዳል። ዜን ያንን ነገር ሌሎች ኢሜጅ ጀነሬት ለማድረግ ሊሆን ይችላል፣ ሚውዚክ ጀነሬት ለማድረግ ሊሆን ይችላል። የእናንተን ያንን ነገር እንደ ሳምፕል ይወስድና በዛ መንገድ የተለያዩ ነገሮችን ጀነሬት እንዲያደርግ ይረዳዋል ማለት ነው። ሌላው ዩዜጅ ሊሚት ምናምን ይላል። ይሄን ምን ያክል ተጠቅሜያለሁ የሚለውን ነገር ለማወቅ ይረዳችኋል ራይት ምን ያክል ተጠቅሜያለሁ ምናምን የሚለውን ነገር ለማወቅ ይረዳችኋል። እና ከረንት ዩዜጅ ምናምን ይላል ሪሴት ምናምን ነገር ይላል። ያው 13% ተጠቅመሃል ያለኝ ነው የአንድ ቀን እንትኔን ሊሚቴ። ዊክሊ ሊሚቴን ደግሞ የሳምንታዊ ገደቤን ደግሞ ገና ራይት አጠቃላይ ገና 1% ነው የተጠቀምኩት ራይት ገና 1% ነው የተጠቀምኩት ማለት ነው። ዩዜጅ ሊሚት ይላል። ጄምስ ሚላል እዚህ ጋር ቤስት የሚባለው የጀሚናይ ፊውቸር እና እዚህ ጋር የራሳችሁን ካስተም ራይት ካስተም አፕ ሚኒ አፕ ጀነሬት ማድረግ ይችላላችሁ። ደግሞ ሴት አፕ ማድረግና የራሳችሁን እንትን ማስቀመጥ ይችላላችሁ ራይት እዚህ ጋር የራሳችሁን ማለት ስፔሲፊክ ለሆነ ጉዳይ ወር ደግሞ ስፔሲፊክ ለሆነ ነገር የራሳችሁን ካስተም የሆነ ራይት ካስተም አፕ ማለት ነው። በሌላ ምን ማለት ነው? በጀሚናይ ውስጥ ያለ ሌላ አፕ ራይት ሌላ አፕ ማለት ያ አፕ ግን ስፔሲፊክ ለሆነ ነገር ራይት አሁን ለምሳሌ ራሱ ሰጀስት ያደረገኝ ነገር አለ ቼዝ ቻምፕ ምናምን የሚል ነገር አለ ራይት ነገር ግን እኔ እሱን ሳይሆን የራሴን እንትን ጀስት እዚህ ጋር ማስቀመጥ እችላለሁ። የራሴ ሚኒ አፕ እዚሁ ጋር ዴቨሎፕ አድርጌ ያንን ነገር መጠቀም እችላለሁ ነው። እዚህ ጋር እንደምታዩት አድ ምናምን ነገር ይላል ራይት አድ ምናምን ነገር ይላል። ራሱ ሰጀስት የሚያደርግ ነገር አለ። የራሳችሁን ካስተም አፕ ምናምን እዚህ ጋር አድ ማድረግ ትችላላችሁ። ኒው ጀብ ምናምን ይላል። የራሳችሁን እንትን አድ አድርጋችሁ በዛ መንገድ እንትን እንዲላችሁ ወር ደግሞ በዛ መንገድ የራሳችሁን ሚኒ አፕ ዴቨሎፕ አድርጋችሁ ስፔሲፊክ ላይ ወር ደግሞ ስፔሲፊክ የሆነ ኤራ ላይ ዴቨሎፕ አድርጋችሁ ዜና ነገር መጠቀም ትችላላችሁ ራይት መጠቀም ትችላላችሁ። ይሄ ቤስት የሚባለው ፊቸር ነው። ለምንድን ነው እንደዚህ ያልኳችሁ? ቢካዝ ይሄን ነገር ወር ደግሞ ይሄን ፊቸር ሌሎች የአይ ቱሎች ጋር ለመጠቀም ሰብስክራይብ ማድረግ ይኖርባችኋል። ሰብስክሪፕሽን ራይት ይጠይቃችኋል። ለምሳሌ ቻትጂፒቲ ጋር ሊሆን ይችላል ክላውድ ጋር ምናምን ነገር ሰብስክሪፕሽን ምናምን ስለሚጠይቃችሁ በዛ መንገድ ነው። እዚህ ጋር ግን እንደምታዩት ፍሪ ነው ፍሪ ራይት ፍሪ ቨርዥኑ ጋር ወር ደግሞ ፍሪ ፕላን ላይ ነው እያገኘን ነው ያለነው። በዛ መንገድ ይሄን አክሰስ ማድረግ ትችላላችሁ ማለት ነው። ይሄን እንደዛ ካደረግን በኋላ ራይት እንደዛ ካደረግን በኋላ እንደምታዩት እዚህ ጋር ስለ ቼዝ ቻምፕ እዚህ ጋር የፈለጋችሁት ነገር ልጠይቁ ትችላላችሁ። ኤቭሪቲንግ ራይት እዚህ ጋር እንደምታዩት ሌትስ ፕሌይ ቼዝ ምናምን ይላል ራይት አይ ስታርት ዊዝ ፎር ምናምን ይላል። ዜን እሱ ደግሞ የሆነ ምላሽ ምናምን ይሰጣችኋል እዚህ ጋር ራይት የሆነ ምላሽ ይሰጣችኋል ማለት ነው። እሱን በዛ መንገድ መጠቀም ትችላላችሁ። ኤቭሪቲንግ የራሳችሁን ካስተም አፕ ስፔሲፊክ ኤሪያ ላይ ወር ደግሞ የሆነ ኤሪያ ላይ ማስገባት አይ ሚን ዴቨሎፕ ማድረግ ትችላላችሁ ማለት ነው። እሱን ካደረግን በኋላ ራይት ጄምስ የሚለው ቤስት የሚባል ፊቸር ነው መጠቀም ትችላላችሁ። ዩር ፐብሊክ ሊንክ ምናምን ይላልና ለምሳሌ ሼር ያደረጋችሁት ነገር እዚህ ጋር ነው የሚገኘው ራይት ዩር ካን ሼር ቻትስ ኦር አን ኢንዲቪጁዋል ፕሮምፕት ኤንድ ሪስፖንስ ምናምን ይላል። ሶ እዚህ ጋር ያላችሁን ማንኛውም ቻት ምናምን ኮንቨርሴሽን ማድረግ ትችላላችሁ። ሌላ ሰው ሼር ማድረግ ትችላላችሁ። ያንን ሊንክ ሼር ማድረግ ትችላላችሁ። ሶ በዛ ሊንክ መሰረት ሰዎች የእናንተን ቻት የእናንተን ኮንቨርሴሽን ምናምን ነገር አክሰስ እንዲያደርጉ ማድረግ ትችላላችሁ ነው። ይሄ ስፔሻሊ የሚረዳችሁ ለምሳሌ ግሩፕ ወርክ ምናምን ከሆነ እና ሁለትና ከዛ በላይ ሆኑ ሰዎች ኢንቮልቭ የሚያደርጉበት ከሆነ ይሄን ነገር ሼር እያደረጋችሁ በዛ መንገድ ጀስት ሪስፖንሱን ወር ደግሞ ኤቭሪቲንግ አክሰስ ማድረግ ትችላላችሁ ማለት ነው። ሶ ሼር ያደረጋችሁት ሊንክ እዚህ ጋር ነው የሚገኘው። ያንን ሊንክ ደግሞ ከፈለጋችሁ እንትን መደለት ትችላላችሁ ራይት እንዳይሰራ ምናምን ማድረግ ትችላላችሁ። ከፈለጋችሁ ደግሞ አክሰስ እንዲያደርጉት እንትን ማድረግ ትችላላችሁ ማለት ነው ራይት ቲምስ የሚላል ራይት ቲም የሚላል እና ይሄ አጠቃላይ ይሄ እይታው ምን ይመስላል የሚለው ነገር እንትን ለማለት ነውና ለምሳሌ ሲስተም ራይት ሲስተሙ እንደምታዩት ባይ ዲፎልት ሲስተም ላይ ነው ራይት ላይት የሚላል በጣም ደባሪ ነው። አይታችሁታል
ጀስት ትንሽ ይከብዳል አይንም ምናምን ነገር። በዚህ ከፈልጋችሁ ማድረግ ትችላላችሁ። እኔ ግን ብዙም ስለማይመቸኝ ሞስትሊ ያው ዳርክ ነው። የዳርክና ሲስተም ተመሳሳይ ነው። ፎርዛት ማተር ልዩነት የለውም እንደምታዩት ተመሳሳይ ነውና እኔ ዳርክ የሚለውን መረጥኩኝ። እሱን ከመረጥኩ በኋላ ራይት ቪው ሰብስክሪፕሽን ምናምን ይላል። ፔድ ቨርዥኑን ፕላን ማድረግ የምትጠቀሙ ከሆነና ራይት አፕግሬድ ምናምን ማድረግ የምትፈልጉ ከሆነ እሱን ማለት ትችላላችሁ። ራይት እሱን መጠቀም ትችላላችሁ። ዜን ከታች ሴንድ ፊድባክ ምናምን ይላል። ራይት ወር ደግሞ አጠቃላይ ኤኒ ካይንድ ኦፍ ፊድባክ ምናምን ካላችሁ እዚህ ጋር መላክ ትችላላችሁ። ሄልፕ ምናምን ይላል። ያን ያክል እንትን አይደለም። ሎኬሽን ምናምን ይላል። እዚህ ጋር እንደምታዩት አዲስ አበባ ኢትዮጵያ ምናምን ይላል ሎኬሽን። ዜን ኖትቡክ ኤልኤም የሚል ነገር አለ። ራይት ኖትቡክ ኤልኤም ራሱን ችሎ ራይት አድቫንስድ የሆነ በጣም ቤስት የሚባል የጉግል ፕሮዳክት ነው። ራይት የጉግል ፕሮዳክት ነው እና ይሄ በጣም ብዙ ነገር ልትጠቀሙበት ትችላላችሁ። እኔ እስካሁን ጥቅም ላይ ያልዋለ የአይ ቱል ነው፣ ግን ቤስት የሚባል አሪፍ የሚባል የአይ ቱል ነው። ራይት የጉግል ፕሮዳክት ነው እና እሱ ልትጠቀሙበት ትችላላችሁ። ለምሳሌ እሱ ምነካው ወዴት ሊድ ያደርገኛል? ወደ ኖትቡክ ራይት ኖትቡክ ኤልኤም ወደሱ ይማራኛል ማለት ነው። ሃይላይት ላሳያችሁ ብዬ ነው እንጂ ራሱን ችሎ ሌላ ኮርስ የሚያሰራ ነው። ራይት እና አሪፍ የሚባል ቤስት የሚባል ፊውቸር ነው ያለው። ራይት እኔ ከዚህ በፊት እዚህ ጋር የተጠቀምኩበት ነገር ምንም የለም። ራይት የተጠቀምኩበት ነገር የለምና ለምሳሌ የሆነ ኤሪያ ራይት ይሄ ስፔሲፊክሊ የሆነ ምንድነው ስፔሻላይዝድ የሆነ የኤአይ ቱል ነው። ለምሳሌ ጀምናይ ጀነራል የሆነ ነገር ነው። ቻትጂፒቲ ጀነራል የሆነ ነገር ነው። ይሄ ግን ስፔሻላይዝድ የሆነ ፓርት ላይ ስፔሻላይዝድ የሆነ የኤአይ ቱል ነውና ለምሳሌ ሶርስ ሰጡታላችሁ። የፈለጋችሁትን ሶርስ ከሰጣችሁት በኋላ አሁን ለምሳሌ እኔ ሰርች ባረግ እዚህ ጋር ሰርች ያደረኩትን ነገር እንደ ሶርስ ተጠቀምና እዛን ያስገባው ሶርስ ላይ የፈለግኩትን ነገር እንዲሰጠኝ ማድረግ ይችላል። ለምሳሌ የኦዲዮ ራይት በፖድካስት መልክ የሆነ ነገር እንዲሰጠኝ ማድረግ ይችላል። በቪዲዮ ራይት ቪዲዮ ጀነሬት እንዲያደርግ ማድረግ ይችላል ከፈለጋችሁ ማለት ነው። ራይት እዚህ ጋር እንደምታዩት ሶርሱ እዚህ ጋር እንደምታዩት የሰርች ያደረኩት ሪዛልት ይመጣል። ኤአይ ዊንተር ዊኪፒዲያ ምናምን ነገር ይላል። አልፋጎ ምናምን ይላል። ኮምፒውቲንግ ምናምን የሚል ነገር አለ እና እዚህ ጋር እነዚህ ነገሮች ኢምፖርት አደርጋለሁ። ራይት እነዚህ ነገሮች ኢምፖርት አደርጋለሁና ኢምፖርት ካደረኳቸው በኋላ ዴን ኢምፖርት ስላደረኩት ወደ ደግሞ እዚህ ሶርስ ላይ መሰረት በማድረግ ራይት እዚህ ሶርስ ላይ መሰረት በማድረግ ጀምናይ የፈለኩትን ነገር እንዲሰጠኝ ማድረግ ይችላል። ለምሳሌ ኦዲዮ እንዲያዘጋጅልኝ ማድረግ ይችላል። ራይት ኦዲዮ እንዲያዘጋጅልኝ ማድረግ ይችላል። ስላይድ እንዲያዘጋጅልኝ ምናምን ማድረግ ይችላል። ማይንድ ማፕ ላዘጋጅ ይችላል። ዝም የጀነሬት ለበሩ ባይ ዲፎልት። ነገር ግን ያው አጠቃላይ አውትካሙን ወደ ደግሞ ውጤቱን ራሳችሁ ኮንትሮል ማድረግ ይችላላችሁ። ራይት እዚህ ጋር ምን ይላል? ያስገባውትን ሶርስ በተመለከተ ሳማራይዝ የሆነ ሀሳብ ሲሰጠኝ የላርጅ ላንጉጅ ሞዴል ኤልኤልኤም ኢዝ ሶፊስቲኬትድ አርቲፊሻል ኢንተለጀንስ ሲስተም ምናምን ነገር ይልና የሆነ ነገር ይሰጠኛል። ዴን እዚህ ጋር ያዘዝኩት ነገር አለ ስላይድ እንዲያዘጋጅ ራይት ስላይድ እንዲያዘጋጅ ዜን ማይንድ ማፕ ምናምን እንዲያዘጋጅ ከፈለጋችሁ ፍላሽ ካርድ እንዲያዘጋጅላችሁ ማለት ትችላላችሁ። ኢንፎግራፊክ ራይት ኢንፎግራፊክ ቴብል ኤቭሪቲንግ እንዲያዘጋጅላችሁ ማዘዝ ትችላላችሁ። ኩዊዝ የሆነ ሶርስ አስቀምጣችሁ አሁን ለምሳሌ ተማሪዎች ከሆናችሁ ስፔሻሊ ተማሪዎች ከሆናችሁ በጣም ነው የሚጠቅማችሁና የሆነ ሶርስ አስቀምጣችሁ ወደ ማስገብታችሁ ያስገባችሁትን ሶርስ መሰረት በማድረግ የፈለጋችሁትን ነገር ኩዊዝ እንዲያዘጋጅላችሁ ራይት ኩዊዝ እንዲጠይቃችሁ ዴን ያንን ነገር ኤቭሪቲንግ እናንተ በምፈልጉት መንገድ ወደ አውዲዮ ቀይሮ ቀላል በሆነ መንገድ አንደርስታንዴብል በሆነ መንገድ አውዲዮ አዘጋጅቶ በፖድካስት መልክ ራይት ስራ እየሰራችሁ የሆነ ነገር እያደረጋችሁ ምናምን የሆነ ነገር መማር ትችላላችሁ። በዛ መንገድ መማር ትችላላችሁ። ቪዲዮ ሊያዘጋጅላችሁ ይችላል። ቪዲዮ ያው ሾርት ነው። ስላይድ ሊያዘጋጅላችሁ ይችላል። ራይት ማይንድ ማፕ ምናምን ኤቭሪቲንግ ያዘጋጅላችኋል። ለምሳሌ ያዘጋጅልንን ማይንድ ማፕ ላሳያችሁ። ራይት ማይንድ ማፕ በዚህ መንገድ አዘጋጅቶልናልና እሱ ላሳያችሁ እንደምታዩት ነው። እዚህ ጋር ላርጅ ላንጉጅ ሞዴል ኤልኤልኤም ምናምን ይላል እዚህ ጋር ራይት እያንዳንዱ ነገር ማለት ነው። ስለዚህ መጠየቅ ይችላል። ይኸው እዚህ ጋር ራይት ይሄን በተመለከተ አይቢኤም ስታቲስቲካል ሞዴል ምናምን የሚለውን በተመለከተ እዚህ ጋር ምን ማድረግ ይችላል? መጠየቅ ይችላል። እሱን ኤክስፕሌን ያደርግልኛል። ራይት ኤክስፕሌን ያደርግልኛል። ከፈለኩኝ ሌሎችን በተመለከተ እዚህ ጋር ኤክስፓንድ እያደረኩኝ ምናምን የሆነ የምፈልገው ኤሪያ ላይ ራይት ምላሽ እንዲሰጠኝ ማብራሪያ እንዲሰጠኝ እንዲያብራራልኝ ምናምን የምፈልግ ከሆነ እሱን በተመለከተ ክሊክ እያደረኩኝ እሱን ይኸው እዚህ ጋር ያመጣልኛል፣ ያብራራልኛል ማለት ነው። ራይት ያብራራልኛል። እንደዛ እንትን እንዲልኝ ማድረግ ይችላለሁ ማለት ነው። ሶ ይሄንን ራሱን ችሎ ሌላ ቱቶሪያል ሰራላችኋለሁ። ራሱን ችሎ ሌላ ቤስት የሚባል ፊውቸር ደግሞ ቤስት የሚባል የጉግል ፕሮዳክት ስለሆነ ብትጠቀሙበት ሞር ፕሮዳክቲቭ የምትሆኑበት ቱል ነው ቱ ቢ ኦነስት እና እሱ መጠቀም ትችላላችሁ። ምናልባት እኔ ሌላ ቱቶሪያል መሰራላችሁ ወደ ደግሞ ሰራላችኋለሁ ብዬ አስባለሁ። ዴን ኖትቡክ ኤልኤም ይሄን ይመስላል ማለት ነው። አጠቃላይ የጀምናይ እያንዳንዱ ፊውቸር ራይት እያንዳንዱ ነገር ጀስት አንሎክ ስናደርገው ይሄን ይመስላል። ሶ ጀምናይ በዚህ መንገድ አክሰስ ማድረግ ትችላላችሁ፣ በዚህ መንገድ መጠቀም ትችላላችሁ ማለት ነው። ከዚህ በተጨማሪ የጀምናይ ስፔሲፊክ ፊውቸሮችን ራይት እያንዳንዱ ፊውቸሮች ዲቴይል በሌላ አጫጭር ቪዲዮዎች ምናምን ነገር ሰራላችኋለሁ ደግሞ አዘጋጅላችኋለሁ ማለት ነው። አጠቃላይ የጀምናይ ራይት የጀምናይ አጠቃቀም የጀምናይ ፊውቸር ኤቭሪቲንግ ይሄን ይመስላል ማለት ነው። ሶ ታሴት